ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ይህ አባ መልከታ ነው። ዓለምን በሌላ አቅጣጫ። ዛሬ እጅግ በጣም አስፈላጊ በሆነ ጉዳይ ላይ እንነጋገራለን። ብዙ ጊዜ ስኬታማ ለመሆን እውቀትና ገንዘብ ብቻ በቂ ይመስለናል። ነገር ግን ያለ መልካም ስብዕና ያገኘነው ስኬት መሰረት እንደሌለው ቤት ነው። ዛሬ ማንነታችን እንዴት መገንባት እንደምንችል በሰዎች ዘንድ የምንወደድበትንና በራሳችን የምንተማመንበትን 5 ቁልፍ ነጥቦች አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። አባ መልከታ። የመጀመሪያውና ዋነኛው ነጥብ እውነተኛነት ነው። ስብዕና የሚጀምረው ማንም በማያየን ሰዓት ከምናደርገው ነገር ነው። እውነተኛነት ቃልን ማክበር ነው። የምንናገረውንና የምናደርገውን ማመጣጠን ይኖርብናል። የማላደርገውን ቃል አልገባም። ቃል የገባሁትን እፈጽማለሁ። ቃል ለገባሁለት አካል ቢኖርም ባይኖርም በሌለበት ታማኝ መሆን አለብኝ። ያ ማለት ቃልን ለማክበር ታማኝነት ወሳኙ ነገር ነው። ለራስም ሆነ ለሌሎች ታማኝ መሆን ከራስ ይጀምራል። ለራስ ያልታመነ ለሌላው አይታመንምና። ስለዚህ ትናንሽ የሚመስሉ ውሸቶችን ማቆም ለትልቅ ስብዕና መገንቢያ መሰረት ነው። አሁን ብዙዎቻችን የተለመደ ነው፣ ለምደነዋል። በስልክም ያለንበትን ቦታ ሳንናገር ደርሻለሁ፣ ይኸው እዛው አንተው ላይ ደርሻለሁ፣ ስልኩን ሳትዘጋ ደርሳለሁ እያልን በትንንሽ ውሸቶች እየተለማመድን ትልልቅ ውሸቶች ላይ ደርሰን ቃላችንን እናጥፋለን፣ ታማኝነታችንን እናጣለን። እውነተኛ እንሆን። ሁለተኛው መሰረታዊ ሐሳብ ስሜትን መቆጣጠር ነው። መልካም ስብዕና ያለው ሰው በነገሮች ሁሉ አይበሳጭም ወይም አይደናገጥም። ለነገሮችም ችኩል አይደለም። ያ ማለት ትዕግስተኛ ነው። ስሜትን ለመቆጣጠር ትዕግስት የመጀመሪያው መሰረታዊ ቁልፍ ነገር ነው። አስቸጋሪ ሁኔታዎች ሲገጥሙ በስሜት ከመገፋፋት ይልቅ ቆም ብሎ ማሰብ ይኖርብናል። አስተዋይ ትዕግስተኛ ሰው በተበሳጨበት ወይም ደግሞ ስሜታዊ በሆነበት ሰዓት ቃላትን ቆጥቦ ያወጣል። ቆም ብሎ ያስባል። ከፍተኛ ደስታ ባለበትም ኃይለኛ የንዴት ስሜት ባለበትም ውስጥ ቆም ብሎ ያስባል። ታጋሽ ሰው ርህራሄን ያካትታል። ሩህሩህ ነው። ያ ማለት ራስን በሌሎች ጫማ ውስጥ አድርጎ ማየት ይችላል ማለት ነው። ምልከታችን ማስተካከል አለብን። እነሱ የቆሙበትን ጫማ እኛም ለብሰን ልናየው ይገባል። ያኔ ትዕግስትን እናገኛለን። ሰው ስለተናገረህ ነገር ሳይሆን አንተ ለዛ ነገር በሰጠው ምላሽ ነው የምትመዘነውና የምትናገረውን አስተውል። ከመናገር በፊት ቆም ብለህ አስብ። ሌላኛውና መሰረታዊ ነጥብ ራስን ማሻሻልና ትህትና። ሁሉንም አውቃለሁ የሚል ሰው ስብዕናው የቆመ ነው። ስለዚህ ለመማር ዝግጁ መሆን፣ ከማንኛውም ሰው አዲስ ነገር መማር እንደሚቻል ማመን፣ ከታችም ከላይም እኩል በአንተ እውቀት፣ በአንተ ያኗኗር ዘዬ፣ በአንተ አስተሳሰብ ልክ ካሉትም፣ ካንተ ባነሱትም፣ ካንተ በላይ ካሉትም መማር እንደምትችል ማመን። ሕይወት ራሷ ትምህርት ቤት ናት። ከማንኛውም ሰው አዲስ ነገር መማር እንደሚቻል ማመን አለብን። በሁለተኛነት ጥፋትን አምኖ መቀበል። ስህተት ሲኖር ይቅርታ መጠየቅ የደካማነት ሳይሆን የጠንካራ ስብዕና ምልክት ነውና ጥፋትን አምኖ ይቅርታ መጠየቅ ወይንም ደግሞ በትህትና ዝቅ ብሎ ስህተትን ማረም። ያ ማለት ትህትና ማለት ስለ ራስህ ዝቅ አድርገህ ማሰብ ሳይሆን ስለ ራስህ የምታስበውን ጊዜ መቀነስና ለሌሎች ቦታ መስጠት ነው። ሌላኛው መሰረታዊ ነጥባችን አዎንታዊ አመለካከት ወይም ቀና መልከታ። መልካም ስብዕና ያለው ሰው የጨለመውን ሳይሆን የብርሃኑን ወገን ይመለከታል። በብርሃን መንገድ ላይ ያለውን በር ይመለከታል። የጎደለውን ሳይሆን የሞላውን፣ ያጣውን ሳይሆን ያገኘውን ይመለከታል። ምልከታችን ማየት አለብን። ባለን ማመስገን መቻል አለብን። መልካም ስብዕና ያለው ሰው አመስጋኝ ነው። ባለን ነገር መደሰትና ሰዎችን ማመስገን መልካም አመለካከት እንዲኖረን ያደርጋል። በተደረገ ልክ ማመስገን፣ ቀና የሆኑ ቃላቶችን መጠቀም፣ አመሰግናለሁ፣ ይቅርታ የሚሉ ቃላቶችን
ከአንደበቱ የማያጠፋ ሰው አዎንታዊ አመለካከት ያለው ሰው ነው። ሰዎችን አበረታች መሆን፣ ሰዎችን ከመተቸት ይልቅ ማበረታታት ልምድ ማድረግ ይኖርብናል። ስህተታቸውን ከማሳየት መልካም ነገሩን አጉልቶ መውጣት ለነገ ደካማ ጎናቸውን አስተካክለው እንዲመጡ ያደርጋልና ሰዎችን ከመተቸት ይልቅ ማበረታታት እንልመድ። ይህ የመጨረሻው ነጥቤ ሲሆን በማጠቃለያም ስብዕና በአንድ ቀን የሚገነባ ነገር አይደለም። ልክ እንደ ጂም ስፖርት በየቀኑ የምንለማመደው ህይወት ነው። ጡንቻችን ለማዳበር በየዕለቱ ልምምድ እንደምናደርግ ዛሬ ከዘረዘርናቸው ነጥቦች ውስጥ አንዱን መርጣችሁ በተግባር ላይ ለማዋል ሞክሩ። እናንተስ ተመልካች አድማጮቻችን በመልካም ስብዕና ውስጥ ትልቁ ነጥብ የትኛው ይመስላችኋል? አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮ ከተመቻችሁ፣ ሐሳባችን ከተረዳችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ በቸር ቆዩን። ይህ አባ ምልከታ ነው። ዓለምን በሌላ አቅጣጫ። ሰላም ሰንብቱ።